ኤአይ ጉዳይ ያቀረበው መረጃ የሚገርም መረጃ ነው። ወላጅ የሆናችሁ በሙሉ ማዳመጥ አለባችሁ። ወላጅ አሳዳጊ፣ እንዲሁም ሌሎቻችሁም ወንድም እህት፣ አጎት አድምጡ። ልጆቻችንን የት ማድረግ እንዳለብን ከቴክኖሎጂ ማራቅ እንዳለብን ለጊዜው ይሄ ከስልክ ስማርት ነገሮች ስማርት ፐርሰን መፍጠር ነው ያለብን እንጂ ስማርት ፎኖች መስጠት የለብንም ለልጆች። ስለዚህ ሁላችሁም ይሄንን ክረምት ልጆችን በደንብ ተንከባከቡ። ስማርትፎን ግን ይቅር። ምክንያቱም ምንም ሰነፍ ነው የሚያደርጋቸው። ስለ ኤአይ ጉዳይ ስለ ቻት ጂፒቲ ጭምር እየተወራ ነው። ዓለም ላይ ምን እንደሚል ደግሞ እንስማው፣ እናዳምጠው። መሳይ ነው። አብዝታችሁ እንደ ቻት ጂፒቲ ያሉ የኤአይ ቦቶችን የምትጠቀሙ በተለይ ተማሪዎች የዛሬው መረጃ ለእናንተ ነው። የአርቲፊሻል ኢንቴሊጀንስ ወይም ኤአይ ቴክኖሎጂን መስፋፋት ተከትሎ ነገሮችን በቀላሉ በደጋፊ የኮምፒውተር ፕሮግራሞችና መተግበሪያዎች አማካኝነት መጠቀም ወይም መከወን አሁን እየተለመደ መጥቷል። ቻት ጂፒቲን የመሳሰሉት እነዚህ የኤአይ መሳሪያዎች ወይም ኤአይ ቶልስ ቀላል ከሆኑት የጽሁፍ መልእክቶችን ማዘጋጀት አንስቶ ከባድና ጥልቅ ሀሳቦችን ማስረዳት፣ የሂሳብ ስሌቶችን መፍታት እና ብዙ ማሰብ የሚፈልጉ ሰነዶችን ማዘጋጀት የመሳሰሉትን ተግባራት በሴኮንዶች ውስጥ ሲከውኑ እያስተዋልን ነው። ነገር ግን አብዝተን ራሳችንን ለነዚህ የቴክኖሎጂ ፕሮግራሞች ጥገኛ ባደረግን ቁጥር የሚመጣብን ችግር አለ ይላል ዛሬ የወጣ መረጃ። በአሜሪካን ሀገር የማሳቹሴትስ የቴክኖሎጂ ተቋም ወይም ኤምአይቲ ባደረገው ጥናት ቻት ጂፒቲን የመሳሰሉ የኤአይ ቦቶችን መጠቀማችን ሲበዛ ላዩን የምናስብና የተንሸዋረረ እይታ ያለን ሰዎች ያደርገናል ብሏል። ከባዱ ነገር ደግሞ የአእምሮአችንን በጥልቅ የማሰብ የመማር የመረዳትና ነገሮችን የማስታወስ ብቃት ወይም ኮግኒቲቭ አቢሊቲ እንዲቀንስ ማድረጉ ነው ሲሉም ተመራማሪዎቹ ያሳስባሉ። ምርምሩን እንዲህ ባለ መልኩ ነው ያከናወኑት። ለናሙና ሰዎችን መረጡ እና የተመረጡትን ሰዎች በሶስት ቡድኖች ከፈሏቸው። በተወሰነ ርዕስ ላይም ጽሑፍ እንዲያዘጋጁ አዘዘዋቸው። አንደኛው ቡድን ቻት ጂፒቲን በመጠቀም፣ ሁለተኛው ቡድን እንደ ጉግል ያሉ የሰርች ኢንጂኖችን በመጠቀም፣ ሶስተኛው ቡድን ደግሞ ምንም ሳይጠቀም በራሱ ጽሑፉን እንዲያዘጋጁ ነበር የተደረገው እና ሰዎቹ ጽሑፉን በሚያዘጋጁበት ወቅትም አንጎላቸውን ስካን በማድረግ እንቅስቃሴውን አነጻጽረው ነው ከድምዳሜ የደረሱት። በውጤቱም የቻት ጂፒቲ ቡድን አባላት የአንጎል እንቅስቃሴያቸው እጅግ አነስተኛ ሆኖ ተገኝቷል። የጻፉትን ጽሑፍ ለማስታወስም ሲቸገሩ ታይቷል። ያለምንም የቴክኖሎጂ ድጋፍ ጽሑፋቸውን ያዘጋጁት ቡድን አባላት አንጎል በተቃራኒው ከፍተኛ እንቅስቃሴ ያሳየ ከመሆኑም በላይ የማስታወስ ብቃታቸው የላቀ ነበር። በመቀጠል የሶስቱም ቡድን አባላት ያለምንም የቴክኖሎጂ ድጋፍ ጽሑፍ እንዲያዘጋጁ ተደርጎ በተገኘው ውጤት የቻት ጂፒቲ ቡድን አባላት ከሌሎቹ እጅግ ያነሰ ጥራት ያለው ጽሑፍ አዘጋጅተው ተገኝተዋል። ተመራማሪዎቹ በመደምደሚያቸው ቻት ጂፒቲን የመሳሰሉ የኤአይ ቱሎችን አብዝቶ መጠቀም የአእምሮአችንን በጥልቅ የማሰብ የመማር የመረዳትና ነገሮችን የማስታወስ ብቃት ወይም ኮግኒቲቭ አቢሊቲ እንዲቀንስ ያደርጋል ብለዋል። ይህም ፈጠራን ይቀንሳል ሲሉ አሳስበዋል። ቻት ጂፒቲን የመሳሰሉ የኤአይ ቱሎችን የምትጠቀሙ የዚህ ገጽ ተከታዮቼ ምን ትላላችሁ? እንግዲህ የትንፍጪው ዱቄቱን አምጪው ሳይሆን ዱቄቱንም የምንፈጨውንም ነገር ለልጆቻችን መስጠት ያለብን እኛ ነን፣ የሚፈጩትንም ነገር። ስለዚህ ፋሚሊ ኤአይ ቻት ጂፒቲ የሚባል ነገር ከልጆቻችን ቢርቅ ሰነፍ ያደርጋቸዋል። እንደውም አንድ ቪዲዮ ፖስቼ ነበር ከዚህ በፊትና ገብታችሁ ብታዩት ቪዲዮውን ሲመረቅ ቴንኪዩ ቻት ጂፒቲ የሚል ወረቀት አዘጋጅቶ ገርሞኝ ነበርና ለማንኛውም ቤተሰብ፣ ወላጅ፣ አሳዳጊዎች ሁላችሁም ተጠንቀቁ። ስማርት ፐርሰን እንፍጠር፣ ጥሩ ህዝብ እንፍጠር። ጥሩ ስልክ ከመስጠት ለልጆቻችን ጥሩ ህዝብ እንፍጠር። ለህብረተሰቡ የሚያስብ ለማህበረሰቡ የሚቆም ህዝብ እንፍጠር። አመሰግናለሁ። አድምጡ። በደንብ አደመጣችሁ ጨረሳችሁ። ስለዚህ ልጆቻችንን ስማርት ፐርሰን እናድርግ፣ ከስማርትፎን እንንጠቅ ነው የምለው። አመሰግናለሁ። ፍቅር፣ ሰላም ለምድራችን፣ ለሀገራችን፣ ለኢትዮጵያ። ታንኪዩ